ደጃል እንደወጣ የሚከተሉት እነማን ናቸው? መጀመሪያ ይሁዶች ናቸው። ይሁዳ ሁሌም ከሸር ጋር ነው የሚጠመጠመው። አሁን እንኳን በቅርቡ የሰላሟን መርከብ ጠልፈው ዓለምን ጉድ አስባሉ አይደል? ሂትለር ይባላል። ሂትለር ታውቁታላችሁ? ይሁዳዎችን እንዳለ የጨረሳቸው ንጉስ ነበር። በጣም በሚሊዮን የገደላቸው። ሐታ አንዳንድ ጸሐፊዎች ምን ይላሉ? ሂትለር ይሁዶችን ገሎ ስባቸውን ሳሙናን የሰራበት ይባላል። በጣም ነበር የሚጠላቸው። የተወሰኑትን አልገደላቸውም አውቆ። ለምንድነው ሲባል አውቄን የተውኳቸዋል። ምን ነው ለወደፊት የሚመጣው ትውልድ እንዴት እንዲህ አይነት ህዝብ ይጨርሳል ብሎ እንዳይወነጅለኝ ነው። ሸራቸውን ሲያይ አይ ምን ነው ጨርሶልን በሆነ እንዲሉ ብዬ ነው እንዳለ እንደው ገሏቸው ቢሆን ምን አለ ብሎ እንዲል ብዬ ነው የተውኳቸው አለ ይባላል። ይህንም ደጃልን የሚከተሉት ማን ናቸው? ይሁዳዎች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሶሒህ ሙስሊም በተዘገበው ሐዲስ ላይ ምን ሐዲስ አነስ ብን ማሊክ ምን ይላሉ? يتبع الدجال دجالን ይከተሉታል من اليهود أصبحان 70,000 70,000 ይሁዳኖች ነው የሚከተሉት። وعليهم طيالسة ማለት ይሁዶች እዚህ ጣል የሚያደርጉት የእምነት ልብስ አለ። ያን ያደረጉ 70,000 ይሁዳ ይከተሉታል። ለምን ይመስላችኋል? መጽሐፋቸው ላይ በቅርቡ በወጣው ዘገባ ላይ መሲህ ተላከ፣ ነቢዩላህ ዒሳ ነቢይ ነው ብሎ ሲላክ ላ ዲቃላ ነው አሉ። እንግደለው ብለው ወሰኑ። ሊገሉትም አሰቡ። አላህ አነሳው፣ ሌላን ሰው ሰቀሉ። አሁን ትክክለኛው መሲህ ቃል የተገባልን ደጃል ነው ብለው ነው የሚያምኑት። ስልጣኑ መሬትንም ባህርንም የሚያዳርስ የይሁዳን ክብር የሚመልስ ወንዞች አብረውት የሚፈሱ ፍጡር አላህ ይልክልናል ብሎ ያምናሉ። አያችሁት? غير المغضوب عليهم ولا الضالين ሁለቱም መስመር ስተዋል። ለዚህ ምክንያት ሲባል ደጃልን ይሁዶች በብዛት ይከተሉታል።